እናቴ እስቲ እነን ውሃ ጠጪበት ይሄው ውሃ አምጥቼልሻለሁ ያረጋጋሻል እንኪ እስቲ እናቴ አይ እኔ ልጅ ውሃ መጠጣቱን ሳልፈልገው ቀርቼ መስሎሽ ልክ ምላሴ ላይ ሲያርፍ እኮ ሬት ነው የሚለው ሬት ምላሴ ድርቅ ብሎ መሬት ያው የበላሁትም አይረጋልኝ ሁልቅ ብሎ ይወጣል እንዴ ላርጎታል አንቺን ማስጨነቁሽ አይደል ኧረ እናቴ አንቺ ብቻ ዳኝልኝ እንጂ ሌላ ምን አለኝ ያላንቺ ማን አለኝ እኔ አንቺ ካልተጨነኩ ለማለት ጨነቅ እናቴ ያላ መጨረሻ እንዲሰራው ወደና ከመና ታከሚ ያልተሻለኝ ተይ እናቴ እንደዛ አትበይ ታላገኛ ልጅ ከፊት የለሽ ከኋላ የለሽ ያለ ወንድም ብቻሽን አስቀረውሽ አላህ ምን እንዳሰበልሽ አላውቅም እኔም በሽተኛ እናት ሰጥቶሽ አንቺን ለብቻሽ አንገላታውሽ ልጄ እኔ ዛሬ ጤንነት አይደለም ያሳስብ እኔ በህይወት ባልፍ ተይ እንጂማ ልጄ ነገ ብቻዋን ምን ትሆናለች ተይ እባክሽ እናቴ እንደዛ አትበይ እባክሽ እንደዛ አትበይ ተይ እንደዛ አትበይ ለኸይሩ ነው ሁሉም ነገር እንደሚያልፍ ታውቂያለሽ እናቴ ተይ ይሄም ጊዜ ያልፋል አንቺም ትድኝልኛለሽ ኢንሻአላህ አላህ እኮ ለኸይሩ ነው አንድ ነገር ወደኛ ያመጣው ይሄንን ነገር ለኸይሩ ነው ወደኛ ያመጣው አንቺ ትድኝልኛለሽ እናቴ ትድኝልኛለሽ ተይ አቃተኝ እኮ ደካመኝ አቃተኝ ልጅ መበርታት አቃተኝ ልጄ መጠንከር አቃተኝ እማ እናቴ ነስቲ ጋደም በይ እስቲ ነይ ራስሽን እየጠበቅሽ ችግር የለውም እናቴ አንቺ ደህና ከሆንሽልኝ እኔ ምንም አልሆነም አንቺ ብቻ ደህና ሁኚልኝ እኔ ሌላ ምንም አልፈልግም ሁሌም ደህና ነኝ እኔ ምንም አልሆንብሽም ስለኔ አታስቢ ነስቲ ነይ ተገፍ በይ እስቲ ነይ እዚህ ጋር ነይ እናቴ ቀስ በይ የተኛውበት መሰለኝ ግራ ጎኔ ሙቀት እየለቀቀብኝ ተቸገርኩ እናቴ እማ ወይ ልጅ ይኸውልሽ እናቴ የሆነ ቦታ ደረስ ብዬ እመጣለሁ ልጅ አሁን ነው የምመለሰው እስከዛ አረፍ በይልኝ እሺ ምንም ነገር እንዳታስቢ ስመጣ ደግሞ ሐኪም ቤት እንሄዳለን አልቆይም እሺ እናቴ አልቆይም እንዳቆይ ልጅ እሺ ራስሽን እየጠበቅሽ እሺ እናቴ እሺ አላህ ይከተልሽ እሺ እናቴ እመጣለሁ እናቴ ምንም ነገር አታስቢ እመለሳለሁ ኢክሩ ተጫውች እንጂ ምን ሆነሽ ነው ፈዘሻል እኮ አይ ምንም አልሆንኩም እንዲሆና ጋይሶች ወይ ጥያችሁ ጠፋ ብሩ ላምጣ ብዬ እኮ ነው እንዴት ነው ደስ ይላችኋል ብዬ እኮ ነው እዚህ ያነጣጠፍኩት አይ አየሩን አልወደዳችሁትም በጣም ቆንጆ ምናምን ደስ ይላል በጣም እንደዚህ ናፍቆኝ ነበር እንደው እኔ ደስ ይለኛል እንደዚህ ውጪ ላይ ምናምን ሲሆን ደግሞ እኮ እንትን ኬኩን አዝዣለሁ እኮ ተራራክስ ያምር ታንኪዩ ቱ መቶኪ ፎሎወርስ ብቻ ነው ያልኩት ሌላ ነገር ልጨምርበት በቂ ነው አይበቃም አይ በቂ ነው ልጆችም ይመጣሉ አዎ ብዙ ልጆች ናቸው የሚገኙት አይ አሪፍ ነው
እኔ ምልሽ ዋይፋይ እየሰራ አይደለም እንዴ ዛሬ? ተቋርጧል። እስቲ ራህሚ ሂጂና ቼክ አድርጊው ውዴ። ለኔም እኮ እየሰራልኝ አይደለም። አዎ እስቲ ተነቅሮ ይሆናል። ራህሚ ደግሞ ቆየች። ምን ሆና ነው? እስካሁን አልመጣም። ቼክ ላድርጋት እንዲገብቼ ምን ሆና ነው? እስቲ ወይ ቼክ አድርገት። ወይ ካልሆነ እነሱ ጋር እንቀላቀላቸው እንዴ? አይ አይደለም። እስቲ ዘን እዛ ጋር ብቻ መሆን ፈልጋለሁ። ይሻላል? አዎ እሺ በቃ እንግዲህ ካልሽ እኔም እነሱ ጋር ልቀላቀላቸው። ልጅ ከፊት የለሽ ከኋላ የለሽ ያለ ወንድም ብቻሽን አስቀረውሽ። አላህ ምን እንዳሰበልሽ አላውቅም። እኔም በሽተኛ እናት ሰጥቶሽ አንቺን ለብቻሽ አንገላታውሽ። ልጄ እኔ ዛሬ ጤንነት አይደለም የሚያሳስብ። እኔ በህይወት ባልፍ ተይ እንጂማ ልጄ ነገ ብቻዋን ምን ትሆናለች? ተይ እባክሽ እናቴ እንደዛ አትበይኝ። እባክሽ እንደዛ አትበይኝ። ተይ እንደዛ አትበይኝ። ምን ነው ይክሩ የተፈጠረ ነገር አለ እንዴ? አው ትንሽ እናቴ ታማብኛለች። እንዴ ማዘር እስካሁን አልተሻላቸውም እንዴ? ምንም አልተሻላት። ምን እንደማረግ ግራ ገብቶኛል። ወይኔ በአላህ እኔ ራሱ እኮ መጣለው ብዬ በቃ አንዱ ለቀን ጠየቅኳቸው። ከዛ በኋላ ቀረ። አብሽር ይሻላችኋል። በጣም ባሰባችሁ ህመሙ? ምንም ለውጥ የላት። አሁንማ ምንም መድኃኒት መግዣ ምንም ነገር ላገኝ አልቻልኩ። ምን አባቴ እንደማረግ አላውቅም። አላህ ብቻ ይርዳኝ። ማንም ከጎኔ የለም። ብቻ እንደምታውቂው እኔና እናቴ ብቻ ነን። ማንም የለንም። እንደዛማ ትበኛ ማለናል እንዴ? ጓደኞችሽ አይደለን? ምንም ቢሆን መተጋገዝ ባለብን ነገር ላይ እኮ እንተጋገዛለን። እንደዚህማ አይባልም። መድኃኒቱ ያን ያህል ውድ ነው? አዎ ባለፈው ሐኪም ቤት ሄደን ነበር። በርግጥ ግን ያለን ገንዘብ ለሐኪም ቤቱ ብቻ ነበር ይበቃል። መድኃኒት መግዣ እንኳን አጥቼ ተይመላ ጠፍቶኛል። ምን እንደማረግ ግራ ገብቶኛል። መድኃኒቱ ደግሞ ብዙ ገንዘብ ጠየቁኝ። ለመድኃኒት መግዣ ምንም ብር ላገኝ አልቻልኩኝ። ብቻ በጣም ተጨናንቄያለሁ። ምን እንደማረግ ግራ ገብቶኛል። ዛሬ ራሱ የሷን ደስታ አስቀድሚያት ነው የመጣውኝ እንጂ እሷ ጋርም ብቀመጥ ምን አባቴ ባረግላስ ነው። ደስ ካላት ብዬ ነው ጓደኛዬ ጋር። አብሽር በቃ እንደዚህ አትሁኝ። አንቺ ደግሞ በዚህ ሁሉ ነገር መሀል ያንቺን ጥሩ ጓደኝነት ነው ያየንበት። ይሄ ሁሉ ነገር ችግር እያለብሽ እናትሽ ሁሉ ነገር ታማ እንደዚህ ሆና እንኳን የጓደኛሽን ደስታ አስበልጠሽ አይደል እንዴ እሷን ደስታ ለመካፈል የመጣሽ? አብሽሪ ደግሞ ሁሉም ነገር ያልፋል። አላህ ከታጋሾች ጎን ነው። ማማረር የለብሽም። ኢንሻአላህ ያው ምን አደርጋለሁ። ቤቱን ቁጭ ብዬ እኮ እናቴ ስትሰቃይ ብቻ ነው ማየው። ምንም አላተርፍላት። አትጨናነቂ አንቺ እንደዚህ። አብሽር በቃ ሁሉም ነገር ይስተካከላል። እስኪ ኢንሻአላህ እኔ ጋም የሆነ ብር እፈልግልሻለሁ። ያን ያህል ላይጠቅምሽ ይችላል፣ ግን ለመድኃኒት ለአንዳንድ ነገር ይሆንሻል። እስቲ አላህ ይበል። አላህ የፈቀደው ነገር ነው የሚያኖር። ሁሉም ነገር ባለበት አይቀጥልም። አብሽር ሁሉም ነገር አላህ ያስተካክለዋል ኢንሻአላህ። ሄይ ሌዲስ ምን ሆናችሁ ነው ግን? እኔ ጋር አይደለም እንደ መጣችሁት ወይስ የግል ወሬያችሁ ጀምራችሁ ነው? አይ እንመጣለን አሁን። አሁን አንዴ ከመጣሽ አይቀር የልጅቷን ደስታ እናበላሽባት። እንግባ።
ዛሬ እንግዲህ እንደምታውቁ ሰርፕራይዝ አለኝ ብያቸዋለሁ። 100,000 ፎሎወርሲን በማስመልከት ከጓደኞቼ ጋር አንዳንድ ቦታ እንወስዳቸዋለን። እንግዲህ ጓደኞቼ ላስተዋውቃችሁ ኢክራም ናት። ኢክራም እንግዲህ ሁልጊዜ ብሶተኛ ናት፣ አኩራፊ ናት። በቃ ችግር በሏት። ኢኑ ቀውጢ ልጅ ናት ሀቢብቲ የኔ ውድ። ጓደኞቼ እንግዲህ 100,000 ፎሎወርስ እስከገባ ሁላችሁም አብራችሁ ከጎኔ ነበራችሁ። በደስታዬም ባዘኔ በጣም ነው ማመሰግነው። እንግዲህ ዛሬ ለዚህ ምስጋና የሚሆን ሰርፕራይዝ የሆነ ቦታ ወስዳችኋለሁ። ማጠብቁት ነገር ነው። ምን በምናውቀው ነገር ነው ሰርፕራይዝ የምታደርጊው? አዎ በጣም ሰርፕራይዝ ቶኛለሽ፣ እርግጠኛ ነኝ ሁላችሁ ነው ማለት ነው። ስለዚህ በቃ ራይድ ጋር ደውልለታ አይሻልም? ደውይለት ይኸውልሽ ያስሚ፣ እኔ አካሌ ብቻ ነው እዚህ ያለው፣ ልቤ እናቴ ጋር ነው ያለው። ስለዚህ እናቴ በጣም ስለሚያማት ወደ ቤት ብሄድ ይሻለኛል። ካንቺ ጋርም እዛ ሂጂ ካንቺን ከማስደበር ውጭ ምንም አላረግልሽ። በጣም አሟቸዋል ማለት ነው? አዎ እናቴ በጣም አሟታል። ቤት ችግር የለውም በቃ ሂጂ፣ ችግር የለውም። እኛ ደውልልሻለሁ። እሺ በቃ ደውልልሻለሁ። በቃ ይኩን ጠይቃቸዋለሁ። አንድ ቀን ታክሰስ ይሻት መጣሽ። እሺ ስሚኝ እኮ የሆነ ነገር ልሰጥሽ ነበር። ምን ነበር? ያን ያህል ብዙ ብር ሆኖ አይደለም፣ ግን ለአንዳንድ ነገር ትሆንሻለች ብዬ ነው። በዛ ላይ ደግሞ እንደዚህ አትሁን እንጂ። እንደሂናይ ይሄ እኮ በጣም ብዙ ገንዘብ ነው። ኬታ መጣሽው? ይኸውልሽ እኮ አሁን በዚህ ሰዓት የገንዘቡ መምጫ ሊያስጨንቅሽ አይገባም። የእናትሽ ሁኔታ ብቻ ነው ሊያስጨንቅሽ የሚገባው። በቃ ሂጂና መግዛት ያለብሽን መድኃኒትን መግዛት ካለብሽ ግዢላቸው። ሐኪም ቤት መውሰድ ካለብሽ ውሰጃቸው። ሂናይ አንቺ ያለሽበትን ሁኔታ እኮ አውቃለሁ። በዛ ላይ ተማሪ ነሽ እና ለጓደኛችንም ብዙ ገንዘብ አዋጣችኋል እና አንቺ በዚህን ሰዓት ምንም እንዳሌለሽ አውቃለሁ። ኬታ መጣሽው? ኬታ አገኘሽው ገንዘቡ? ይሄን ሁሉ ገንዘብ? ይኸውልሽ እኮ አሁን በዚህ ሁኔታሽ ላይ ይሄ ነገር ሊያሳስብሽ አይገባም። ይሄ እኮ ቢያንስ የመድኃኒት ቢሸፍንልሽ ነው እንጂ እኮ ያን ያህል የተሻለ እንኳን ሐኪም ቤት ወስደሽ እኮ እናትሽን እንድታሳክሚያቸው ሊረዳሽ አይችልም። ስለዚህ በቃ ቢያንስ የሆነሽ ነገር እንደ ጓደኝነት ልተባበር ብዬ ነው። ደግሞ እስቲ ራስሽን ምን አይነት ሀዘን ላይ እንዳለሽ ሀዘን አብዝተሻል እኮ ኢክራ። ምን ሆነሽ ነው እንዴ? አንቺ ስትኖሪ ነው እኮ እናትሽን ማስታመም ምችው አይደል እንዴ? እንዴት ነው እንደዚህ ሀዘን የምታበሽው? ነገ ላይ አንቺ አንድ ነገር ሆነሽ በዚህ ሀዘን ምክንያት የሆነ ነገር አልጋ ላይ ብትወድቂ እናትሽን ማን ሊንከባከባቸው ነው? ሀዘን ራሱ እኮ አንድ ራሱን የቻለ በሽታ ነው። በአንድ ቤት ሁለት በሽተኛ እንዴት መኖር ይችላል? አንቺ ስትኖሪ ነው ቆመሽ እናትሽን ማስታመም ምችው። አንዳንቹ ያለ አንዳችሁ ባዶ ናችሁ። ቢያንስ አንዳችሁ ለማስታመም አንድ ሰው መኖር አለበት። ስለዚህ ጠንካራ መሆን አለብሽ። እሷ ናት ለኔ ሁሉ ነገሬ፣ ጥንካሬ። ስለሷ ነው ቆም የሚሄደው። እናቴ ሁሉ ነገሬ ናት። በቃ እኔ እንጃ፣ እኔ እሷ ካሌለች እኔ ምንም ነኝ። እና ደግሞ ይሄን ሁሉ ገንዘብ ምንጩን ካላወኩኝ እናቴ ደግሞ ትቀበለኝ አይመስለኝም። ተነስታ እንኳን ሐኪም ቤት አብራኝ የምትሄድ አይመስለኝም። ኢክሩ፣ በዚህ ሰዓት የገንዘቡ ምንጭ ምንም ሊያሳስብሽ አይገባም። አስታውሺ፣ እናትሽ መዳን አለባት። እናትሽ መታከም አለባት። ስለዚህ ውሰጂና መድኃኒቱን ግዢላት። ይኸውልሽ ካለሁበትም ነገር አንፃር ይሄን ሁሉ ገንዘብ አሁን ላይ ሰርቼ መክፈል አልችልም። ስለዚህ ይሄ ገንዘብ ደግሞ በጣም ብዙ ነው። ወይ ክራም ደግሞ የማያስጨንቅ ያስጨንቅሻል አይደል? በቃ አላህ ያለ ቀን ሰው እኮ ባለበት አይቀጥልም። ነገ አንቺም ከኛ የተሻለ ህይወት ላይ ልትወድቂ ትችያለሽ። ማን ያውቃል? የዛኔ ካገኘሽ ትመልሽልኛለሽ፣ ካላገኘሽም ደግሞ ጓደኛሽ ነኝ አይደል? አፉ ብዬሻለሁ። አብሽሪ፣ አትጨናነቂ። በቃ ሂጂና። እሺ፣ አመሰግናለሁ። አላህ ያውቃልሽ። አብሽሪ። እሺ፣ ደውልልሻለሁ። እሺ፣ ቻው ቻው።
አሪፍ ፎቶ ነው እየተነሳ ያለ ነው። በጣም አያምርም? ራህሚ ወይ ቲክታክ ግን እየሰራሽ ነው አይደለ? አዎ እባክሽ ምን የኔ ነገር ብዙም አልሰራም። 5K ነኝ እኮ ገና 5K ማለት ደግሞ የምታሽቃብጣሽ እንዴት ነሽ? ቢቀርብሽ ነው የሚሻለው። ያው ይቅርባለች አይደል? ዜሮ ፎሎወርስ ዜሮ ብገባሽ ቁጥር ነው። እሺ ጭራሽ ከዜሮ ፎሎወርስ ጋር ነው አንድ ላይ ተሰብስቤ እየሄድክ ያለሁት። ቆየባችሁ አይደል? ምን ሆነሽ ነው? እስካሁን አልተዘጋጃችሁም እንዴ? ሰዓት እኮ እየሄደ ነው። አንቺ ምን ሆነሻል? ለራይ ደወልሽለት? ወይኔ ያልደወልኩለትም። እስቲ ቆይ እሺ ግን ለማንኛውም የዲኮሩ ምናምን ሁሉንም እዛ ያለውን ነገር ቼክ አድርገሽ ጭራሽ እስቲ ቆይ ቢዝነስ ካርዱ ቦርሳዬ ውስጥ ነው ያለው። ቼክ አድርጌ ልደውልላት። እኔ የምላችሁ ግን እንዴት ነው የጓደኛችንን ችግር ልንረዳት ያልቻልነው? ኢክራም ያለችበትን ሁኔታ ግን አውቃችኋል? እናቷ በጣም ታመዋል። በዚህ ሰዓት ገንዘብ ያስፈልጋታል። ልንረዳት ይገባል። ምንም ቢሆን ጓደኛችን ናት። ለዚህ ካልሆነ ምኑ ነው ጓደኝነታችን? እሱማ ልክ ነሽ። ግን በአሁን ሰዓት ያስሚንን ፕሮግራም አስቡ ተደራረበብን እኮ። እኔ በአሁን ሰዓት ኬትም ላመጣ አልችልም። ስንት የሚያስቸኩል ጉዳይ ያለ፣ ስንት የእናቷ ህመም አስጊ ደረጃ ላይ ያለ፣ እናንተ ገና ለገና ለዚህ ለማይረባ ለያስሚን ዝግጅት ብላችሁ እንዴት ነው ግን የምታስቡት? እኔ በበኩሌ በጣም ነው የታዘብኳችሁ። እኔ ያስሚን ራሱ በብድር ነው ያመጣሁት። ደግሞ ምንድን ነው እንደምታሽቃብጪ? ቆይ አንቺ ጓደኛዬ ስለሆነች ነው። ጓደኝነቷ ለኔ ብቻ አይደለም፣ እሺ ለእናንተም ጭምር ነው። እሱም ቢሆን ቀስ ብለን እንደርሳለን። እኛ እኮ ስለሌለን እንጂ ጓደኝነቷን አጣን አይደለም። ተውት፣ ድሮም እናንተ ሰው ናችሁ ብዬ መጠየቄ። ለማንኛውም ግን ቅድም ራሱ ያስሚን የተናገረችው ንግግር በጣም ነው የደበረኝ። እንዴት ነው እንደዛ አይነት ንግግር የምትናገራት? እዛ ጋር ቪዲዮ ላይ ነው ያለችው አይደለ? ያንን ቪዲዮ ነገ ትፖስቷለች። ለሷ ቀልድ ሊሆን ይችላል። ልጅቷ ግን ስሜቷ ነው የሚጎዳው። ነገ ስንት ሰው ነው የሚያየው? ቤተሰብ ሊያዩ ይችላል፣ የሰፈር ሰው ሊያዩ ይችላል። እንዴት ነው ለሰው ስሜት የማትጨነቁት እንዴ? እሱማ አንቺ ደግሞ አታካብዱ። እሷ ጀስት ፈታ ለማለት እንጂ ሌላ ነገር አሰባ አይደለም። ፈታ ለማለት ብላ የሰው ቁስል ላይ እንጨት መስደድ የለባትም። እሺ አሁን ልንሄድ ነው አይደል? ቦርሳውን ይዘሽ ነው ያስሚንስ? እሷ ራይ ልትራብላ ነው ሄደች አይደል? ቦርሳችን ይዘሽ ነው። እኔ እኮ ከሰዓት አለኝ፣ በእናታችሁ ከሰዓት ፕሮግራም አለኝ። ምን ሆና ነው የቆየችው? ያስሚን ብሩስ የምን ብር? ምን ማለት ነው? የምን ብር ማለት? ብሬስ ከሌላ ብር እኮ ያደረኩት እንዴ? ለኛ ብር ታርጊያ የታለ? ታርጊናቴ ምን ማለት ነው? ቼክ አድርጊ ማለት ከኛ ውጪ ሌላ ሰው አለ እዚህ ቤት? ቆይ ማለት ከኛ ውጪ ሌላ ሰው አለ ማለት ታዲያ ሰረቃችሁ እያልሽ ነው? እንዴ እንደዛ አላልኩሽም። ሲጀመር እንደማልጠረጥርሽም ታውቂያለሽ። ይኸውልሽ ያስሚን፣ እኔ ላንቺ ብዬ ስንት ነገር ጥዬ እንደመጣው ታውቂያለሽ አይደለ? ነገ ጓደኛዬ ሰርግ ነው። አንደኛ ሚዜ ነኝ። ብዙ ነገሬን ትቼ ነው ላንቺ ደስታ ስለ የመጣሁት። ጭራሽ ሌባልቲ። ዝም በይ፣ አዳምጪኝ። መጀመሪያ አዳምጪኝ ብለሽኛል። ቃሉን ባትናገሪውም ድርጊትሽ ይናገራል። እንደዛ ለማለት እንደፈለግሽ እንደዛ ብለሽ የምታስቢ ከሆነ ደግሞ ቦርሳዬ መፈተሽ ይችላልሽ። ሌባ አላልኩሽም። ሲጀመር አንቺን አልጠረጥርሽም። እና እኛ የኔ ሰረቅሽ ሳጠረጥራት ምትፈትሽ ነው አላልኩሽም። አንቺን እንደዛ አላልኩም። እናንተ ነው ማለት አይደለም። አልገባሽም? እሺ ቤት ነው ማለት ፈትሽ ሰነርሽኝ። ምን ላደርግ ነው? እሺ ምን ላደርግ ነው? እሺ ምን ሊውጠኝ ነው? ምን ሊውጠኝ ነው? እሺ የኔስ ችግር አይገባሽም? እሺ ወይ እኔንም ከፈለግሽ ኖ ለምን አፈክሽሽ? የኔስ ችግር አስቢ እስኪ። ቪዲዮ እኮ ፖስት አድርጌያለሁ፣ አይተሻል። ከዛ ስንት ቦታ ሄዳለሁ፣ ሰርፕራይዝ አደርጋቸዋለሁ ብዬ እኮ ስንት ነገር አሳይቻለሁ። ጌግሽ ነው። እሺ ፖስቻለሁ ቪዲዮ። እንዴት ነው የምሆነው? ይኸውልሽ ያስሚን፣ ወይኔ ተዋረድኩኝ። ይኸውልሽ መጀመሪያ ተረጋጊ። አንቺ ጀምር ቀልልሽ። ያስቀመጥሽበትን አታውቂም። መጀመሪያ ያስቀመጥሽበትን አጣሪ። ቤት አስቀምጥሽ ሊሆን ይችላል። ገብተን ፈልጊ። እዚህ ከላይ ነበር ያደረኩት። ገብተሽ ፈልጊ መጀመሪያ። እኔ አብረን ገብተን ፈልጊ። ተረጋጊ። ምንድነው ተረጋጊ የሚለውን ቃል በቃ ጭራሽ እንዳትይኝ፣ በቃ እንዳትይኝ፣ ልቀቂኝ። በቃ ምንም ነገር አልረጋጋም። ከተዋረድኩ በኋላ ምንም እንደምታየው በየቦታው ነው ያጣሁት። ምንድነው የምረጋጋው? ምንድነው እሺ የማደርገው? ይኸውልሽ ያስ ኧረ ተይኝ፣ እኔ ተዋርጃለሁ። ተይኝ። ካንቺ ልደብቀው የማልፈልገው የምነግርሽ ነገር አለ። እሺ ምንድነው? ምን ሆነሽ ነው? አንቺ በጓደኞችን ደስታ ግን ትክሻለሽ? ምን ነው ችግር አለ እንዴ? አዎ ላስቸግራችሁ ነበር ዛሬ። ምን ነው? ይኸውላችሁ እናቴ በጣም ታማብኛለች እና
ለሷ መድኃኒት መግዣ አጣውኝ። ደግሞ እዚህ ያለ እናቴ ማንም እንዳሌለኝ ታውቃላችሁ። እዚህ ሀገር ደግሞ ማቆሱ ማንም የለም ያለ እናንተ ያለ ጓደኞቼ እና እባካችሁ ለእናቴ መድኃኒት መግዣ አዋጡና ስጡኝ። ያስቸግራችሁ እባካችሁ ዛሬ ተቸገሩልኝ። በቃ ያለ እናቴ ደግሞ ማንም የለኝም። አሁን ያለንበትን ታውቂው እንዴ? ያስሚንም ፕሮግራም ነው እንዳለ ጨርሻለሁ። ለሷ በአሁን ሰዓት ኪትም ላመጣ አልችልም። እሱ ብቻ አይደለም እኔ ሜካፕ ክላስ እንዳለብኝ ታውቂያለሽ። የሁለት ወር ክፍያ አለብኝ። እሷና ትንሽ ከያስሚን ጋር ወጥተን ዘና ምንልበት ብር ነው እዚህ ላይ ያለ። ስለዚህ ምንም ልትሰጪኝ አትችይም ማለት ነው? እኮ ያለ እናቴ ማንም እንደሌለኝ ታውቃላችሁ። እዚህ ጋር ደግሞ ያለ እናንተ ሌላ ጓደኛ እንደሌለኝ ሌላ ማቆሶ እንደሌለ ታውቃላችሁ። ምን አለ ለእናቴ መድኃኒቱን መግዣ ብትሰጪኝ አንቺ ለኔ ብትቸገሪልኝ። በቃ እኮ ሄደና እናትሽ ምንም አይሆንብሽም። እሺ አብሽሪ አብሽሪ። ከእናቴ ጤና የነሱ የጊዜያዊ ጥቅም በለጠላችሁ ማለት ነው። እኔ እኮ እነሱ ነው ጓደኞቼ ብዬ የመጣሁት። ምንም ቢሆን ዝም አይሉኝም ብዬ ነበር። ኢንሻአላህ እናቴም ትድንልኛለች። ይህም ቀን ያልፍ ይሆናል አንድ ቀን። ይኸውልሽ ቀደም ኢክራም እዛ ጋር ለእናቴ ብር ማሰካያ ምናምን እያለች ስትለማመነን ነበረ። ስለዚህ ብሩን ከሷ ውጪ ማንም ሰው ሊወስዱ አይችልም። ምን እያልሽ ነው አንቺ? ብሩን ከሷ ውጪ ማንም ሰው ሊነካ አይችልም። ድሮም ለማኝ እኔ ስትለምናን አይደል እንዴ ብትለው ሰሚኛለሽ? ምንም ቢሆን እኮ ጓደኛሽ ናት፣ ጓደኛችን ናት። ገና ለገና እናቷ ታመመች ብለሽ ያንቺን ቅራቅንቦ ገንዘብ የምትወስደው እንደሚመስልሽ? ማን ሊነካው ይችላል ከሷ ውጪ? ዝም በይ በቃ። ከዚህ በላይ የማይሆን ቃላት ካፍሽ እንዳይወጣ። መጀመሪያውንም አላማርሽኝም ነበር። አረ መጀመሪያውንም አላማርሽኝም ነበር። አላምንሽም። አታምኚኝም? አዎ። እሺ የራስሽ ጉዳይ። እየተከራከርሽላት ነው? ገና ለገና ቸገራት ብላችሁ ነው? ገና ለገና እናቷ ታመመች ቸገራት ብላችሁ ነው እናንተን ቀራቅንቦ ብር ወስዳለች ብላችሁ ነው ታውሩ? አዎ መጀመሪያ ስታስቀብቂላት ነበር። ከሷ ውጪ ገንዘቡን ማንም ሊወስድብኝ አይችልም። አሁኑኑ ሳትርቅ አምጪልኝ። አሁኑኑ ሳትርቅ አምጡልኝ። አንቺ መጀመሪያ ማላማርሽ ያስሚን እንዴት ነው የምታስቢው? ኢክራም እኮ የወጣችሁ ገንዘቡ ከመጥፋቱ በፊት ነው አይደል እንዴ? አላምንሽም። አረ እኔንም አታምኚኝም? አላምንሽም። እሺ የራስሽ ጉዳይ ነው፣ አይመለከተኝም እኔ። ያ ረቢ እናቴን አፍ ያርግላት። እኔ አንቺ ሌባ ቀጣፊ አንቺ ውሻ ምንድነው? ምን ናቸው? የምን ገንዘብ ነው የምታወሩት? ስለምን ገንዘብ ነው የምታወሩት? ለእሱን እዛ ታወሪያለሽ እንጂ ምን ሆናችኋል? ሄድ ወደ ቤት ልገቡ። ስለምን ሌብነት ነው የምታወሩት? ያ የሌባ አይነ ደረቅ። ስለምን ገንዘብ ነው የምታወሩት? ቆይ ምን ሆናችኋል? ልገቡኝ። ለእሱን እዛ ታወሪያለሽ። አንቺንም ከዚህ በላይ ላምንሽም አልፈልግም። አላምንሽም በቃ ሲጀመር። ቀደም የወሰድሻትን ብር ቀጥ ብለሽ ድፈት። የምን ብር? መልሽ ብሩ። የምን ብር ማለት ለምኝን አልነበረ? ከኋላ ምን ስታረጊ ነበር አንቺ ቆሻሻ? ምን ስታረጊ ነበር ከኋላ? አረ ያስሚን የምትናገሪውን ነገር ወቂ በእናትሽ። የምናገረውን በደንብ አድርጌ አውቃለሁ። ስለምን ብር ነው የምታወሩት? ስለምን ብር? ጭራሽ እንዳዲስ እየሆንሽ ነው። እየጠየቅሽ ነው። አይ እየጠየቅሽ ነው ያለ አልገባኝም። እየጠየቅሽ ነው ያለሽ ስለምን ብር?
ስለምን ብር ንገረት እስቲ ልቀቂያት አንቺ ደግሞ አንቺ እንዳትገቢ በመሃል ቆይ ባይንሽ አንቺ እንዳትገቢ ገንዘብ ውስጥ ባይንሽ አልነበረ ገንዘቡን ካንቺ ውጪ ማንም ሊወስድ አይችልም ስለዚህ ጓደኝነታችን ስለሚበልጥ ገንዘቡ መልሽ ይሄ ሁሉ እናት እንዳታዋርጂኝ ይሄ ሁሉ እናቴ ስለታመመች ነው እኔ ጋር ያለሁት እንዴት ነው የምታስቡት እኔ እናንተ ሁለታችሁን የጠየቅኩት መስረቅ ከብዶኝ ነው እንዴ እንዴት ነው እንደዚህ የምታስቡት እኔ ጓደኛችሁ አይደለሁም እንዴ እባክሽ ገንዘቡን ብቻ መልሽልኝ ስሚኝ ያስሚን እኔ ደክሞኛል እኔ ምንም ስለምን እንደምታወሪ ራሱ አላቅም ገንዘብሽንም አላየሁትም በዚህ በሐራም ብር አሳከመሻት እናትሽ ምድን ይመስልሻል ብሬን ታመጫለሽ አታመጪም ስለምን ብር ነው የምታወሪው ብሬን ታመጫለሽ አታመጪም ገንዘቤን ስጭኝ በቃ ብሬን ስጭኝ ወሰድሽውን ብር ስጪኝ ስለ ብሬ ነው ማውራው ምንም እንደማያክሳቱኝብኝ ብሬን ስጭኝ አሁኑኑ ስጭኝ ስለምን እንደማወራ በደንብ አድርገሽ ታውቂያለሽ ገንዘቤን ብቻ ነው የምፈልገው ኳሌ ሁሉ ነገር እንዳደረግሽ ብሬን አምጪ ተረጋጊ ምን እየሆንሽ ነው እንዳትዪ ከዚህ በኋላ አላምንሽም አንቺ ለአንድ ለማይረባ ፕሮግራም ብለሽ ነው እሷ ግን የታመመችባት እናቷ ናት ይገባሻል ገንዘቡስ ወስደው ቢሆንስ ካንቺ ትርኪ ምርኪ ፕሮግራም የሷ እናት አትበልጥም እንዴ ጉዳይ አይደለም አያገባኝም አየሽ አይደል ድሮም በዚህ ልክ ነው ማሰብ የምትችው ድሮም አላማርሽኝም ነበር ቢገባሽ ጓደኛሽ ነበረች ጓደኝነቱ ይበልጥብሽ ነበር ገንዘቤን ነው የምፈልገው ገንዘቤን ብቻ ገንዘቤን ሌላ ወሬ እንዳታወሪ አሁንም ቢሆን ገንዘቡን እኔ እሰጥሻለሁ እኔ ኃላፊነቱን ወስዳለሁ ትከፍኛለሽ ውጪልኝ ላይሽ አልፈልግም ከዚህ ቤት ይዚ አንቺም ሂጂልኝ ገንዘቡን ብቻ ስታመጪ እንገናኛለን እንዴት እንደዚህ ትለኛለች በኋላ ምን አረጋት ነው እሺ እኔ ምን አረኳት ምንም እንኳን ቢሆን እንደዚህ አይነት ነገር የለብኝም እኮ ይኸውልሽ እንድናው በአላህ አፉ በይኝ ምንም ይቅርታ የሚያስጠይቅሽ ነገር የለም ደግሞ አንቺ ነበርሽ እኮ ከጎኔ ሆነሽ እነሱ ስትከላከይልኝ የነበረው ስሚኝ እኮ አይደለም ዝም ብለሽ አፉ በይኝ እኔ ለዚህ ሁሉ ነገር ተጠያቂ አንቺ ምንም አላጠፋሽም ምንም ነገር አላጠፋሽም አንቺ ያጠፋሽው ነገር የለም እነሱ ናቸው ማፈር ያለባቸው ማፈርም የነበረባቸው አንቺ ምንም ይቅርታ የሚያስብል ነገር አላረግሽኝም ቅድም የሰጠሁሽ ገንዘብ ትዝ ይልሻል ቤት ሳልደርስ ነው ይዞኛ መጡ ኪሴ ውስጥ ነው ያለው ይፈልገሽ ነው አልፈለኩትም በፈልጎማ ቅድሙን ስለምን ሰጥሽ ነበር ታዲያ ምንድነው እኔ የማላውቀው ነገር አለ እንዴ ገንዘብ እንደሚያስፈልግሽ መድኃኒት መግዣ እንደሌለሽ ስትነግሪ አላስቻለኝም በቃ የያስሚንን ገንዘቧን ስትሽን የሰጠውሽ ለምን ሳትነግሪኝ ታዲያ እንዴት ነው ያን ሁሉ ሰዓት ስክዳት እንዴት ሳትነግሪኝ ኪሴ ውስጥ እንዳለ እኮ አውቃለሁ አውጥቼ ሰጣት ነበር የሷ መሆኑን ባቅ እንዴት ነው እውነቱን መንገር የምችው አይደለም እውነቱን ነግረሻት እነዛ አልወሰድኩም እያልሻት እንኳን እንዴት አድርጋ እንዳመናጨቀችሽ እያየሻት አልነበር እንዴ ሐራም ገንዘብ እንዴት ትሰጪኛለሽ እናቴ ራሱሽ እንደማትለኝ ታውቂያለሽ አይደል ይኸውልሽ በሐራም ገንዘብ እናቴንም ማሳከም አልችልም እኔ ህሊናዬም ሰላም አያገኝም ስለዚህ እጅ መመለስ አለብኝ ይኸውልሽ ኢክራም የሐራም ገንዘብ እኮ እንደሆነ እኔም ሳላውቅ ቀርቼ አይደለም ነገር ግን በቃ ነገ ከነገ ወዲያ ሰርተን እንመልስላታለን እንዴ ምን እያልሽ ነው ያንቺ የእናትሽ መዳን ይበልጣል ስለዚህ እናትሽ መታከም አለባቸው ልክ ነሽ የሐራም ገንዘብ ነው የተሰረቀ ገንዘብ ነው ነገር ግን እሷም ለሐላል ነገር አልነበረም የምትጠቀመው
ለዛውም ለማይረባ ፕሮግራም 100 ሺህ ገባው ብላ እማይሆን ልትደንስበት፣ ልትፈነጥዝበት፣ ልትበላበት፣ ልትጠጣበት ነው። የሷ ደስታ የአንድ ቀን ደስታ ነው። አንቺ ግን እናትሽን ነው የምታድኝበት። ኢክራም አትርሺ እሱን። ይኸውልሽኝ ምንም ቢሆን እኮ ይሄ ገንዘብ ሐራም ገንዘብ ነው፣ ከሐራም የመጣ ገንዘብ ነው። እናቴ ደግሞ እንደዚህ አላሳደገችኝም። ኢክራም እንመልሰዋለን አልኩሽ እኮ። ቆይ እንዴት ነው የምታስቢው? ዛሬ ላይ ገንዘቡ እጅሽ ላይ ሆኖ እናትሽን አላሳክም ብላ እናትሽ አንድ ነገር ብትሆን አይጸጽትሽም? እስኪ ንገሪ። እናትሽ ማዳን አለብሽ። በቃ ለእናቴ ልሂድላት። አሁን መሄድ አለብኝ። ትንሽ መንገድ ቢሆን እስከ ሰፈር። ኧረ አያስፈልግም፣ አንቺ ተቀመጪ። ኢክራም በዚህ ሁኔታ ሽብቻሽን ትተውሽ አልችልም። እሺ አይዞሽ፣ ደግሞ አላህ ያውቃልሽ ለሁሉም ነገር። ኢንሻአላህ እናትሽን ትድናለች። ኢንሻአላህ። እስቲ አላህ ይበል። እናቴ እባክሽ ያውም እንደዚህ አትሁኝብኝ፣ በኋላ እንደዚህ አትሁኝ እባክሽ። እኔ ያላንቺ ማንም የለኝም። እኔ ጠየቅኩ ከየት ነው ልጄ በሐራም ብር እኔ ልማር ልጄ እኔ የሐራም ብር መጥቶ ልታከም አላህ እሱማ እሱማ ደስ እንደማይልሽ አውቃለሁ። ምን ላድርግ? እኔ ካንቺ የሚበልጥልኝ ነገር የለም እኮ እናቴ፣ ካንቺ ጭንቀት የሚበልጥልኝ ነገር የለም። አንቺ እዚህ እየተሰቃየሽብኝ እኔ ምን ላድርግ እናቴ? ኬት አባቴ ላምጣ? መጠየቃቸው ሰዎች ሁሉ በቃ ጀርባቸውን ሰጡኝ። ስለዚህ አማራጭ አጣሁ። ብሩን አምጪው እስቲ። ይሄ ይኸው እናቴ፣ ይኸው ገንዘቡ። ተነሽ እንሂድ እባክሽ። የሐራም ብር ነው። በፍጹም እኔ ታክሜበትም አልድን። የሐራም ብር ወጭልኝ። እሺ በቃ እወጣለሁ። እንደዚህ አትበይ። እወጣለሁ በቃ እሺ። እናቴ እማ ያውም አንድ ነገር በይኝ፣ አንድ ነገር በይኝ እባክሽ፣ ዝም አትበይኝ እባክሽ፣ ዝም አትበይኝ። እኔ እኮ ያላንቺ ማንም የለኝም። አንቺን አተርፋለሁ ብዬ ነው ያመጣሁት ገንዘቡን እንጂ አንቺን ይወስድብኛል ብዬ አላሰብኩም። እባክሽ እናቴ አንድ ነገር በይኝ። እናቴ እባክሽ አንድ ነገር በይኝ፣ አንድ ቃል አውጪልኝ እባክሽ። ትንፋሽ ናፈቀኝ እናቴ፣ እባክሽ ዝም አትበይኝ እናቴ፣ ዝምታ አስጨነቀኝ እኮ። እባክሽ አንድ ነገር በይኝ እናቴ። እሺ ምን ቀራችሁ? ምን ፈልጋችሁ ነው የመጣችሁት? ደግሞ ያንቺስ ድፍረት ያ ሁሉ ነገር አድርገሽ ከሄድሽ በኋላ በደስታዬ ቀን ያውን ሁሉ ነገር አድርገሽኝ ጉድ ከሰራሽኝ በኋላ አሁንም ምን አይነት አይን አውጣ ብትሆኚ ነው የምትመጪው? እስካሁንም ድረስ መተን ይቅርታ ያልጠየቅንሽ ሀዘን ላይ ስለነበር ነው እና አፉ እንድንባባል ፈልገን ነበር የመጣ ነው። አፉ እንድንባባል? ገንዘቤን ክፈኛ፣ ከፍልሻለሁ ብለሽ ሄድሽውን ገንዘቤን ክፈኝ። ደግሞ አንቺ ምን ቀረሽና ነው የመጣሽ? ምን ትፈልጊያለሽ ከዚህ በላይ? አሁን በዚህ ሰዓት እናትሽ ሞታለች። ስሜትሽን ልጎዳ አልፈልግም። ልናገርሽም ላናገርሽም አልፈልግም እና ከዚህ በላይ ነው ጣጥቱኝ። ገንዘቤን ወስደሽ ሄድሻል። በቃ ከዚህ በላይ ድንበር አንተላለፍ። ሲቀጥል ደግሞ ያኔውንም ቢሆን ገንዘብሽን እሷ አልነበረችም የወሰደችው፣ እኔ ነኝ። ምን ኢናያ እያመንኩሽ? አንቺ ነበርሽ ከኋላዬ እንደዛ ስታደርጊ ነበረው? አዎ እኔ ጓደኛሽ
ምንድነው ያረክሽው? ተጫወቱ እንጂ ምንድነው የምትዘጉት? እንዴ ምን ሆናችሁ ነው? ያሲን ምንድነው ይሄ ሁሉ ብር? እባክሽ ለአንዳንድ ነገር ይሆነናል ብዬ ነው እዛ ፕሮግራም ጋር ስንሄድ። ታዲያ ይሄ ሁሉ ብር እንዴ ምን አላት እቺ? ገና እንጨምርበታለን። ምን ሆነሽ ነው? ራሚ ደግሞ ቆየች። ምን ሆና ነው? እስካሁን አልመጣም። ቼክ ላድርጋት እንዲገብቼ ምን ሆና ነው? እስቲ ወይ ቼክ አድርገት። እስቲ እዛ ጋር ብቻዬን መሆን እፈልጋለሁ። በቃ እሺ እንግዲህ ካልሽ እኔም እነሱ ጋር ልግባ። እንዳትቆይ ደግሞ እሺ። እና መጨከን አልቻልኩም። ታዲያ ላንቺ ትርኪ ምርኪ ፕሮግራም ብዬ እናቷ ስትሞት ቆሜ ማይነው እንደሚመስልሽ? ምንም አማራጭ አልነበረኝም። በሰዓቱ ገንዘቡ ካንቺ ይልቅ ለሷ ያስፈልጋት ነበር። አንቺ እኮ ከፕሮግራምሽ ሌላ ተጨማሪ ለመብላት ወይ ለመጠጣት ያስፈልግሽ ገንዘቡ። የሰራሁት ነገር ትክክል ባይሆንም አቅም ኖሮኝ ስላልደገፍኳት ግን ያንን ማድረግ ነበረብኝ። ለሱም በጣም ይቅርታ። ቢሆንም እንኳን ካንቺ የመጣ ገንዘብ ካንቺ በሐራም መንገድ የመጣ ገንዘብ እናቴን ሊያድንልኝ አልቻለም። እናቴን ከሞት ሊያተርፍልኝ አልቻለም። እናቴ ይሄንን ገንዘብ እንዳየች ነው ማማ ብሶባት ወደ አኪራ ሄደችብኝ። ልክ ይሄንን ገንዘብ ምንጩን ስነግራት ነው እንደነገርኳት ነው እናቴ እኔ ማዳመጥ ራሱ አልፈለገችም። አይኔ ማየት አልፈለገችም። ከቤቷ አባረረችኝ። ስለዚህ ከዚህ በላይ አንቺን ገንዘብ ይዤ መቆየት አልችልም። እናቴ ሲጀመርም እንደዚህ አላሳደገችኝም። ይሄንን ገንዘብ ምንጩንም እያወቅኩኝ እንኳን እናቴ ማዳን ስለነበረብኝ ነው በሰዓቱ ዝም ያልኩኝ። ግን እናቴን አላተረፍኳትም። ገንዘቡ ምንም አልጠቀመኝም። ስለዚህ ገንዘብሽን እንኪ። ይሄ ገንዘብ ነው ሁሉ ነገር ያመጣብኝ። አይሆንም። በዚህ ልክ ራስ ወዳዶኝብሽ ነበር ማለት ነው። ልቀበልሽ አልችልም። በዚህ ልክ ራስ ወዳድ መሆኔን ዘንግቼው ነበረ። በሰዓቱ በጣም ራስ ወዳዶኝብሽ ነበረ። አሁን ከኔ በተሻለ ላንቺ ገንዘብ በጣም አስፈላጊ ነው። ከጎንሽ መኖር በነበረብኝ ሰዓት ልገኝ አልቻልኩም። ምንም ልረዳሽ ባለመቻሌ በጣም ነው ማዝነው። ከዚህ በኋላ ግን አብሽሪ፣ ከጎንሽ ነኝ ሁሌም ኢንሻአላህ። አንቺም አፎ በይ። እሺ አፎ ብዬሻለሁ። ኢኑ ምንም እንኳን በሰዓቱ እኔ ሊታየኝ አልቻለም ምንም ነገር፣ አንቺ በሙሉ ታይቶሻል። ያኪራህት መሆንሽን ማሳይተሻታል። እኔ ግን በሰዓቱ ራስ ወዳድ ነበርኩ። ማይገባኝንም ንግግር ተናግሬያቸዋለሁ። ስለዚህ አንቺ ማፉ በይኝ። አብሽር፣ ችግር የለውም። ምንም እንኳን እናቴ ብትርቅብኝ እናንተ ቀርታችሁልኝ አልሐምዱሊላህ። Thank you.